እግዚአብሔር ሕይወት ነው። እግዚአብሔር በረከት ነው። እግዚአብሔር ከፍ የሚያደርግ ነው። ካነሳ አይጥልም፣ ካከበረ አያዋርድም፣ ካለበሰ አይገፍም። ይቅር ሲል ይረሳል። ቂመኛ አባት አይደለም። ማንሳት ይችልበታል። ሲፈውስ ጠባሳ አያስቀርም። ሲያድንም የትላንትና ታሪክ እየቀሰቀሰ አይረብሽም። አዳም በገነት ውስጥ በደስታ ነው ያለው። አንተ በለስ የቀጠፍክ ድሮ ብሎ የሚናገረው የለም። በክርስቶስ ተሽሮለታል። ሰው ከወደቅንበት ካነሳን በኋላ ከብረን ቢያየን ትልቅ ቢያደርገን ድሮ አውቀዋለሁ ይላል። እንኳን አድርጎልን ያላደረገልን ሰው ካደግን በኋላ ድሮ እንዲህ ነበር እኮ እንዲህ ሆኖ ነው ማውቀው ብሎ የሚናገራቸው ቃላቶች ክብርን የሚነኩ ሞራል የሚሰብሩ እድገታችንን በእግዚአብሔር ያገኘነውን በረከት እንድንረሳ የሚያደርጉ ጠባሳ ቀስቃሾች ናቸው። አይነ ስውሩ ዘዕውሩ ተወልደ አይኖቹ ግንባር ነበሩ። መድኃኔዓለም ኢየሱስ ክርስቶስ በመንገዱ ፊት ለፊት መጣ። ሲቸግረን እግዚአብሔር በፊት ለፊታችን ይቆመልን። ሰዎች በችግራችን ጊዜ ፊታችን ቢቆሙ የተቀደደ ልብሳችንን ያያሉ፣ የጨፈገገውን ፊታችንን ያያሉ፣ እንባ የረጠበ አይኖቻችንን ያያሉ። ከአይናችን ላይ ግን አንዲት ዘለላ እንዳትፈስ መከልከል አይችሉም። ምናልባትም ቁስሎቻችንን እየቀሰቀሱ የባሰ ሊያስለቅሱን ይችላሉ። ብንታመም ህመማችንን የበለጠ እየቀሰቀሱ አንዳንድ ጊዜ አስታማሚዎችን ቤታችን መጥተው ያውቃሉ። አንዳንድ አስታማሚዎች ወይንም ህመምተኛ ጠያቂዎች ሊያድኑን አይመጡም፣ ሊያሳምሙን እኮ ነው የሚመጡት አይደል? ውይ ወንድሜን ከሚለው ቃል ጋር ምንድን ነው የሚሉት? አልተረፍክም እኮ ጨርሶ የለ እንዴ የለህም እኮ ይልሃል። የሞት ትኬት ካርድ ቆርጦ ሊሰጥህ ነው የሚመጣው። ተስፋ አስቆራጭ ጠያቂ አለው። ጨካኝ አጽናኝ ናቸው አላቸው ኢዮብ። ወዳጆቹ መጥተው ወደ እርሱ የሚናገሩት ንግግር ለደረሰበት ነገር አብረውት እግዚአብሔርን ከመማፀን ይልቅ በደለኛ ስለሆንክ፣ ኃጢአተኛ ስለሆንክ፣ ተንኮል ውስጥ ስላለ፣ ክፋት ውስጥ ስላለ የደረሰብህ አንተ እኮ ትላንትና የደከሙትን ታጸና ነበረ፣ ታበረታ ነበር፣ የሚብረከረከውን ጉልበት ታጸና ነበር፣ አንገት የደፋውን ቀና ታደርግ ነበር። አሁን ያ ሁሉ ባንተ ላይ ደርሷል። ማን ያጽናናሃል? እባክህን አስብ። ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንነትስ የተደመሰሰ ማን ነው? በደለኛ ሳትሆን ክፉ ሳትሆን ሰውነትህን በገል የምትፈቀፍቅ ቁስለኛ እንዴት ልትሆን ቻልክ? የለህም እኮ አሁን ሰውነትህ አልቋል። በገል ትፈቀፍቃለህ። የቁስሎችህ ጠረን ሰው አያስጠጋም። እግዚአብሔርን የሆነ ነገር በድለዋል። ንገረን። ኢንተርቪው ሊያደርጉት ነው የመጡት አጽናኞቹ ጨካኞች። ከርቀት የሰገዳችሁልኝ ቁስሌ ሲሸታችሁ አፍንጫችሁን ልትይዙ ነው አይደለም አላቸው። ግን የፍርድ አደላዳይ ፍትህን አስፋኝ እውነተኛ አምላክ ግንባር አይቶ የማያደላ የኢዮብ ቁስል ለሱ አልሸተተውም። በመካከላቸው ሲገለጥ መሥዋዕት አምጥታችሁ አቅርባችሁ ኢዮብ ነው የሚያሳርግላችሁ አለ። የቆሰለው